አንተን ለማናደድ አንተን ለማስቀናት ብዬ ማልወጣው ጣጣ ውስጥ ገባሁ። በድያለሁ፣ ይቅር በለኝ። ይህንን ያደረኩት ስህተት እንደነበር አሁን ገብቶኛልና አሁን ማንን ነው ማምነው? በዙሪያ ያሉት ነገሮች ሁሉ ግራ ሲያጋውኝ ማንን ማመን እንዳለብኝ አላውቅም። እውነት የቱ እንደሆነ ለመለየት ከብዶኛል። ሰላም ውድ የቻናላችን ተከታታዮች፣ እኔ ይወባላለሁ። አሁን በጣም ያሳዘነኝን አንድ ታሪክ ቴሌግራም ቦታችን ላይ ተላከ ነውና እሱኛውን ላካፍላችሁ። እስኪ ሼር ላድርጋችሁና እስኪ እንሂድ ወደ ታሪኩ። ምን ይላል? አንድ ያሳዘነኝን ታሪክ ልንገራችሁ። የዛሬ ዓመት ላይ ፍቅረኛዬ ጋር ተጣልተን ተለያይተን ነበርና ይገርማቸዋል። እሷ ወዲያው ነበረ ፍቅረኛ ያዘችው እና ይህን ያደረገችው ለእኔ ልክ እኔን ለማናደድ ነበረ። ለእኔም ከጋብቻ ውጭ አናደርግም ያለችኝን ሴክስ ሁላ ከእርሱ ጋር አድርገዋልና ያ ልጅ ልቧን ሰበረውና ተለያዩ እላችኋለሁ። ልቧን ሰበራት። ይባስ ብሎም ጆከርም፣ ያው ጆከር ማለት HIV ነው። ጆከር አሸክሟት ነው የተለያዩት። ይህን ሁሉ ያደረገችው ለእኔ ልክ ነበረ። ከዛ በሆነ አጋጣሚ ተገናኝተን ነበርና ሁሉንም ነገር ነገረችኝ። በጣም ከስታ ምናምን ነበርና ምን ሆነች ነው ስላት ይቅር በለኝ፣ ያን ሁሉ ነገር ያደረኩት አንተ ለማናደድ ነበረ፣ ግን የባሰ መከራ ውስጥ ገባሁኝ አለችኝ። ማርያምን በጣም ነው ያዘንኩት። እኔ ከእሷ ጋር ከተጣለው በኋላ በድጋሚ ሴት አልቀርብም ብዬ ፍቅርን የሚባል ነገር ካሳይ አውጥቼ ነበረ። ሰው ለአንድ ዓመት እንዴት መታገስ ያቅተዋል? ሴቶች ቆይ ለምንድን ነው ፍቅረኛችሁ ለማናደድ ብላችሁ ህይወታችሁን የምታበላችሁ? ይህን ነገር ያየሁት በብዙ ሴቶች ላይ ነው ይላል ታሪኩና እስኪ የተሰጡ ኮመንቶችን እስኪ እናንተም የተሰማችሁን ሀሳብ መስጠትበት ደስ ይለኛል እና ይመቻችሁ።